ስማኝ ወንድሜ፣ እድሜህ ከ30 ዓመት በታች ከሆንክ አዳምጠው። ምክንያቱም እነዚህ 10 ስህተቶች ሕይወትህን ሙሉ ድሃ አድርገው ያስቀሩሃል። ይህ በሃያዎቹ ዕድሜያቸው ውስጥ ለሚለፉ ነገር ግን ትኩረታቸው ለተሰረቀ ወይም ሕይወት ውለታ እንዳለባት ለሚያስቡ ወጣቶች ሁሉ ማስጠንቀቂያ ነው። ከ30 ዓመት ዕድሜህ በፊት የምትወስናቸው ውሳኔዎች ወይ ግዛትህን ይገነባሉ ወይ ደግሞ አቅምህን ይቀብራሉ። ጠጋበል፣ አእምሮን አሰራው። ከ30 ዓመት በፊት ወንዶች የሚሰሯቸው ድሃ፣ ግራ የተጋቡና አቅበቢስ ሆነው እንዲቀሩ የሚያደርጓቸው 10 አደገኛ ስህተቶች እነሆ። አዳምጥ ወገኔ። ዓላማን ከማሳደድ ይልቅ ሴቶችን ማሳደድ የሃያዎቹ ዕድሜህ ራስህን ለመገንባት ነው። ቆንጆ ሴቶችን ለማስደመም አይደለም። ሴቶች ሁሌም ይኖራሉ፣ የማግባት ጊዜህም ይመጣል። ሴቶች አንተን እንዲያሳድዱ የሚያረግ ሕይወትን በመገንባት ላይ አተኩር። ደሞዝ በቂ ነው ብሎ ማሰብ ወርሃዊ ደሞዝህ በረከት ይመስልሃል። በጎን ሌላ ነገር የማትገነባ ከሆነ ወጥመድ ነው። ንግድ ጀምር፣ ክህሎት ተማር፣ ጊዜህን መልሰህ ግዛ። ለማደግ ከመዋለ ንዋይ ማፍሰስ ይልቅ ለማስደመም ማውጣት። ያ አይፎን፣ የዲዛይነር ጫማዎች፣ በክለብ የምትጠጣቸው መጠጦች የወደፊት ሕይወትህን በዝምታ እየገደሉ ናቸው። ሀብት እንጂ ዕዳ አታከማች። ገንዘብህን አባዛው እንጂ አታባክ ነው። መርዛማ ጓደኞችንና ስሜታዊ ጥገኛዎችን ማቆኘት የጓደኞችህ ስብስብ እንድታደርግ የሚገፋፋ ከሆነ ወደ ኋላ እየጎተቱህ ነው። ለመካከለኛነት ኑሮ ታማኝ መሆን የለብህም። ቁረጣቸውና ከፍ በል። ከሴቶች ጋር ስሜታዊ ድክመት ማሳየት፣ ሴት እንድትሰድብህ፣ እንድታታልልህ፣ ችላ እንድትልህ ትፈቅዳለህ እና አሁንም ትለምናለህ። ወንድሜ አቋምህን አስተካክል። ሴቶች የሚያከብሩት ኃይልና ድንበርን ብቻ ነው። መጽሐፍትን መማርንና ራስን ማስተማርን ችላ ማለት፣ ሳምንቱን ሙሉ ፓርቲ ማድረግ፣ መጽሐፍ ማንበብ የለም፣ እድገት የለም። በ30 ዓመትህ ግን ሕይወት ታስተምርሃለች። አንብብ፣ ተማር። ገንዘብ እንዴት እንደሚሠራ ለመማር ታገኛለህ፣ ታወጣለህ፣ ትከስራለህ፣ ትደግመዋለህ። ገንዘብን እንዴት መቆጠብ፣ ኢንቨስት ማድረግ፣ ማባዛትና መጠበቅ እንዳለብህ ተማር። ገንዘብ ወደ ስሜታዊ ሰው አይመጣም፣ ወደ ስልታዊ ሰው ነው የሚመጣው። ያለ ዲሲፕሊን ወይም መዋቅር መኖር፣ በፈለግከው ሰዓት መነሳት፣ ሁሌም የጊዜ ሰሌዳ የለም።